አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ቀረበ። ሰበር ቴዲ አፍሮ በዛሬው ዕለት ስለ እሸቱ መለስ ድምጹን አሰምቷል። አንተ ሰው አክባሪ ነው፣ ሁሉንም ሰው ታከብራለህ። ያረጃል ያለም ዝና። ሰላም የተወደዳችሁ የዩስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ መጣሁ። አርቲስት እሸቱ ያለበትን ሁኔታ ሁላችንም እናውቃለን። በቀጣይ ቪዲዮ ላስመለክቻችሁ ነበር። በመቀጠልም አርቲስት ቴዲ አፍሮ ስለ እሸቱ ያስተላለፈው አንድ መልእክት አለ። ተመልክተን ሀሳብና አስተያየታችንን የምንሰጥ ይሆናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ አድርጉ። እንዳልኳችሁ መሬት ላይ እግዚአብሔር የሚሰራውን ታምር እየሰራ ነው። ለውጦች እየመጡ ነው። መንገድ ይሰራል፣ ውሃ ይቆፈራል፣ ትራክተር ይገዛል። ርስት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሜሪካ ላይ ያን የሚያክል ርስት ምናምን ኦኬ፣ የእግዚአብሔር ስራ ነው። ክብር ምስጋና ይድረሰው። እኛም አልጎደለብንም፣ ደስ ብሎን እየኖርን ነበር። የኛ ችግር የጀመረው ግን የዛሬ 3 ዓመት ነው። ከዛሬ 3 ዓመት ጀምሮ መቼም እኛ ይሄን ሁሉ ወጪ የምናስተዳድረው በዩቲዩብ ገቢ ብቻ አይደለም። ስልጠናዎች እንሰጣለን፣ በጎን የተለያዩ እምናምንባቸውን ስራዎች እንሰራለን ለወጣቱ የሚጠቅሙ። ስለዚህ ገቢ እናገኛለን። ስፖንሰሮች ማስታወቂያዎች አሉ፣ መርጠን ተጠንቅቀን የምናስገባቸው ስፖንሰሮች አሉ። በግልጽ እነዚህን አታክ ማድረግ ተጀመረ ማለት ነው። ለምሳሌ ከተፈራረምን በኋላ ትልልቅ ስራዎች ተሰርዘውብናል። በተደጋጋሚ ይሰረዙብናል፣ በተደጋጋሚ ማለት ነው። ስለዚህ ምን እየሆነ መጣ? ተጨማሪ ገቢ እንዳናገኝ ያው የሆነ ከጀርባ ኃይል አለ ማለት ነው፣ ያንን የሚያዳክም። 2 ቲክቶክ በጣም እያደገ ሲመጣ ዶንኪ ቲዩብ ላይ እኛ በጣም ለፍተን እስከ ሌሊቱ 8 ሰዓት እንቅልፋችን አተን የሰራነውን ቪዲዮ እንጭናለን። ወዲያው ሙሉን ይወስዱና ሰዎች ቲክቶካቸው ላይ ይጭኑታል። ሰው ደግሞ ቲክቶክ ላይ ነው ያለው። ቲክቶክ ላይ የኛ ቪዲዮ 3 ሚሊዮን፣ 3.5 ሚሊዮን፣ 1.6 ሚሊዮን ጊዜ ይታያል። ዩቲዩብ ላይ ስንመጣ ግን ወይ 300 ሺህ ነው ወይ 500 ሺህ ነው፣ 100 ሺህ ሊሆን ይችላል። ስለዚህ ቲክቶክ ላይ በቃ የኛ ቪዲዮ በጣም እየተወሰደ መጫን ጀመረ። ቲክቶክ ላይ መጫኑ ለበጎ ስራዎቻችን ጥሩ ነው። ብዙ ሰው ጋር ሲደርስ ያንን በጎ ነገር ብዙ ሰው ገንዘብ ይረዳል፣ አሪፍ ነው ተደራሽነቱ። የኛ ኢንካም ገቢያችን ግን ቲክቶክ አይከፍልም፣ ዩቲዩብ ነው የሚከፍለን። ዩቲዩብ እየቀነሰ መጣ ማለት ገቢያችን። 1 ሚሊዮን ጊዜ ከታየ ለምሳሌ በ1 ሚሊዮን የሚከፈለን የሚመስለው ሰው አለ። አይደለም። የመጀመሪያው ኢትዮጵያና አፍሪካ ውስጥ በሚያዩ ተመልካች ክፍያ የለም። አውሮፓና አሜሪካ 100 ሺህ ሰው ካየው በዛው ነው የሚከፈለን። እሱም የሚከፈለን ማስታወቂያ ድርጅቶች ያው ስለሚያስገቡ ነው። አሁን ኢትዮጵያ ውስጥ ዩቲዩብ ስታዩ የውጭ ሀገር ማስታወቂያ አይመጣባችሁም ማለት ቪፒኤን ስታበሩ ግን ይመጣል የውጭ ሀገር። እሱ ነው ክፍያ ማለት። $100 ለምሳሌ ቢሆን ክፍያው መጀመሪያ ዩቲዩብ 45% ይቀንሳል። ለምን? ፓርትነር ነው፣ አጋር ነው። ዩቲዩብ የራሱን ይፈልጋል። 45 ብሩን ይወስዳል፣ 55 ብር ይቀራል። ከ55 ብሩ ላይ ደግሞ የአሜሪካ መንግስት 30% ብሎ ታክስ ይወስዳል። 30 ምናምን ብር ትቀራለች፣ እሷ ትላክልናለች። ግለሰብ ዩቲዩበር በሆነ እኔ ዶላር ነው ሲመነዘር ፈንዲሻ ነው አባቴ። ይጠቅመኛል በደንብ $100ም ልስራ $500ም ልስራ መጥቶ ይጠቅመኛል። እንዳልኳችሁ እኛ ድርጅት ነን። ስለዚህ ሲመጣ የዩቲዩብ ብር ምን ውስጥ ይገባል? እኔም ላይፍ አለኝ፣ ልጆች አሉኝ፣ ቤተሰብ አለኝ፣ የባንክ ዕዳዎች አሉብኝ፣ ላይፍ አለኝ እዛ ጋር። ስለዚህ ሲመጣ ምንም ውስጥ አይገባም። ኦኬ ይሄ ሲሆን ጠቅላላ ቲክቶከሮች ቲክቶክ ይከፍታሉ፣ የኛን ቪዲዮ እየወሰዱ ይጭኑና ቲክቶካቸው ሲያድግ ፎሎወሩ ይሸጡታል። በእኛ ስም ነው የሚከፍቱት፣ እሸቱ መለሰ ዶንኪ ቲዩብ ብለው። አየን አንድ ዓመት ተኩል አየን። በቃ ከአቅማችን በላይ ሲሆን 70-80 የቲክቶክ ፔጆችን ሪፖርት አድርገን አዘጋን። ስናዘጋ ትልቁ ጥፋት እሱ ነው ብዬ ነው የማስበው። ከዛ በኋላ ዘመቻዎች በጣም እየበረቱ መጡ። ኔጌቲቭ ዘመቻዎች፣ ስም ማጥፋቶች። የሆነች ጉዳይ ከተነሳች በጣም ብዙ ሰዎች ቪዲዮ ይሰራሉ በአንድ ጊዜ። ምን በድያቸው ነው እላለሁ። ድሮ አይገባኝም እንዴ ምን አድርጋቸው ነው እነዚህ ሰዎች? እኔ አልነካዋቸው፣ ለካ ነክቻለሁ። ስለዚህ በትክክለኛ አይምሮ እኔን ለመገሰጽ ቪዲዮ የሚሰራ አለ። በዛው ልክ ደግሞ ጉዳዩ ምንም ይሁን ሳያምንበት አታክ ለማድረግ የሚነሳ በዛ ማለት ነው። የፈጠራ አታኮች አይታችኋል። ትክክለኛዎቹ ማለት የምወቀስባቸውን የምሰደብባቸውን ነገሮች በአኮቴት ነው የምቀበለው። ለምን? እንደውም እግዚአብሔር ሸፍኖልኝ ነው እንጂ ኃጢአቴን ቢገልጠው ከዚህ በላይ ብዙ የሚቀጠቀጥ ነገር ያለኝ ሰው ነኝ። በጣም ብዙ የሚመታ ነገር ያለኝ ሰው ነኝ። ግን እግዚአብሔር አሳልፎ አልሰጠኝም፣ ሸፍኖ ይዞልኛል።
ድምፃዊ ቴዲ አፍሮ እሸቱ መለሰ የገጠመውን ከባድ የገንዘብ ቀውስ ተከትሎ አስቸኳይ የአጋርነት ጥሪ ያቀረበ። ተቋሙ እንዳይዘጋና የሰራተኞች የዕለት ጉርስ አደጋ ላይ እንዳይወድቅ በሚደረገው ዘመቻ ላይ ቴዲ አፍሮ፣ ዮናስ ብርሃነ ማንዴላ፣ ሰይፉ ፋንታውን፣ ዳዊት ድርሚስ እንዲሁም በርካታ ግለሰቦች ከእሸቱ ጎን መቆማቸውን ገልጸዋል። በሌላ በኩል ደግሞ ጋዜጠኛ ታደለ አሰፋ፣ የቢዝነስ ባለሙያ አቶ አማኑኤል አሰፋ እንዲሁም ሌሎች ድርጅቱ ከመቶ በላይ ሰራተኞችን በቋሚነት ቀጥሮ ማስተዳደሩና የቢዝነስ መዋቅሩን በባለሙያ ለመምራቱ ለዚህ ቀውስ እንደዳረገው በመግለጽ ተችተዋል። በአሁኑ ወቅት እሸቱ መለሰ ትችቶችን በጸጋ በመቀበል በቀጥታ ስርጭት የእርዳታ ጥሪዎችን በማስተላለፍና ወጪዎችን በመቀነስ ተቋሙን ለመታደግ ከፍተኛ ትግል እያደረገ ይገኛል። ቪዲዮ እንደተመለከታችሁት ነው እሸቱ መለሰ ያለበትን ሁኔታ ከዚህ በፊት ማስመልከቻችኋለሁና አርቲስቶች ብዙዎች ድምጽ እየሆኑት ይገኛል። ወንድማችን ሲናገር እንደሰማችሁ አርቲስት ቴዲ አፍሮም ስለሱ የተናገረውን ነገር ሰምታችሁታል። እስኪ አንድ ቪዲዮ አስመልክቻችሁ ልመለስ። አንተ ሰው አክባሪ ነው፣ ሁሉንም ሰው ታከብራለህ። አንተ ደግ ነህ፣ ማንም ሰው ላይገባ ያውቃል። አንተ ደግነትን ማንም ባያውቅልህም እግዚአብሔር ግን ይቆጥራል። ሲመል በጣም እንወዳለን። አንተ ልክ እንደሌላው ሰው ብቻ ሳትሆን አንተ የተለየ ነህ። እግዚአብሔር ዝም ብሎ አንተን አይተውህም። አንተን ከዚህ በላይ ከፍ ነው የሚያደርግህ። ሲመል ትናፍቀኛለህ። አንተ እንደዚህ አይነት ችግር ውስጥ ከተማይት አልፈልግም። አለመለ እግዚአብሔር ከላይ ሆኖ ይመልከት ነው ብለው ለኛ ብዙ ነገር ነው። እኛ ማንም ነበር ማያውቀን፣ ግን አንተ እንድንታወቅ አድርገናል። እኔ አንተ ያንተ ደግ ስራዎች ተጠቅሰዋል። እንደለኛ ብቻ ሳይሆን ለሁሉም ሰው ጥሩ ሰው ነበረ። ሁላችንንም አክብረህ ትንሽ ትልቅ ሳትል ሁሉንም ሰው ረዳሃል። ሲመሌ በጣም እንወዳለን። አንተ ለኢትዮጵያ የተሰጠ መከታ ጋሻዋ ጸጋዋ ነህ። ሲመሌ እኛ ከጎንህ ነን። በጣም እንወዳለን። ተባረክልን ሲመሌ። እግዚአብሔር ከጎን ነው። እግዚአብሔር ከጎን ነው። ይህንን እንዳትረሳ። እግዚአብሔር መቼም አይተውም። መቼም ኑሮ ላይም ሆነ ግን አይተውም። ስለዚህም አንተን በቃ እኔ ከዚህ በላይ ምንም የምልህ ነገር የለም። ግን ይህንን መቼም እንዳትረሳ። መቼም እንዳትረሳ። ሲመሌ እግዚአብሔር ውስጥን እንጂ ውጪ ላይ አንተ በጣም ደግ ሰው ነህ። በልብህ ንጹህ ነህ። እሱ ይህንን ነው የሚመለከተው። ቪዲዮ እንደተመለከታችሁት ነው። እነዚህም ብላቴኖች የማያውቃቸው የለም። እሸቱ ላይ ዶንክቲው ላይ ቀርበው ብዙ ነገር ተደርጎላቸዋልና ብዙዎቻችን አሁን ላይ እሸቱ ላይ እየፈረዱበት ይገኛሉ። የኢትዮጵያ ሕዝብ ምናምን አሁን ላይ ያለበት ሁኔታ ሁላችንም እናውቃለን። ግን ምንድነው እናስብለው ከዚህ በፊት እሸቱ ብዙ የሰራቸው ብዙ ትልልቅ ስራዎች አሉ። ለብዙ ገዳማትም ብዙ ነገሮችን አርጓል። አሁን ላይ እንዲህ ብለን ማውራት አንችልም፣ ግን ብዙ ነገሮችን እናውቃለን። ሁላችንም ከጎኑ ልንሆን ይገባናል። ሌላ ቪዲዮ አስመልክቻችሁ ልመለስ። ከዛሬ ጀምሮ ስራዎች የሚመዘኑት በሪፖርት ሳይሆን በህዝብ እርካታ እንደሆነ ከንቲባው አስጠነቀቁ። ከንቲባ አዳነች አቤቤ ለአመራሮቻቸው የመጨረሻ የሚመስል ጠንከር ያለ ማስጠንቀቂያን ሰጥተዋል። ከእንግዲህ በወረቀት ላይ ብቻ የሚቀርብ የውሰት ስኬት ማንንም አያድንም ብለዋል። ማንኛውም የመንግስት መስሪያ ቤት የሚያቀርበው ሪፖርት የሚመዘነው ቢሮ ውስጥ በሚጻፍ ጽሑፍ ሳይሆን በህዝብ ህይወት ላይ ባመጣው ለውጥ ብቻ መሆኑንም አስምረውበታል። እኩል በጀትና የሰው ኃይል ተመድቦላቸው ውጤት የማያመጡ መስሪያ ቤቶች ለምን ተብሎ እንደሚጠየቁም ገልጸዋል። ህዝቡን የሚያማርረው የኑሮ ውድነት፣ የቤት ልማትና የጽዳት ስራዎች ላይ ሪፖርት ሳይሆን ውጤት እንደሚያስፈልግም ነው የተናገሩት። በወረቀት ተሰራ ተብሎ እናንተ ግን በተግባር ያላያችሁት በየሰፈሮቻችሁ ምን አለ? ሪፖርቱና መሬት ላይ ያለው ሀቅ ይጣጣማል ወይ? ሐሳባችሁን በኮሜንት ላይ ግለጹልኝ።
አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ቀረበ። ሀገራዊ ምክክር ጉባኤ 7ኛ ቀኑን በያዘበት በዛሬው ዕለት ጠንካራ አጀንዳዎችም ተነስተዋል። ኮሚሽኑ ለተመካካሪዎች ባቀረበው ሰነድ ላይ 4 ከባባድ አማራጮችም ተቀምጠዋል። እነዚህም አዲስ አበባ ሲቲ ስቴት ወይንም ራስ ገዝ እንድትሆን የሚል፣ የፌዴራል መንግስት አካል ሆና እንድትቀጥል የሚል፣ ራሷን የቻለች ክልል እንድትሆን፣ የኦሮሚያ ክልል አካል እንድትሆን የሚሉት ይገኛሉ። በተለይ አዲስ አበባ የኦሮሚያ አካል ትሁን የሚለው ሐሳብ በማህበራዊ ሚዲያ ላይ ትልቅ መነጋገሪያም ሆኗል። ከዚህም በተጨማሪ የከተማዋ የሥራ ቋንቋ፣ የቦታዎች ስያሜና የፖሊስ አደረጃጀት እንዲቀየር ጭምር በንዑስ አጀንዳነትም ቀርቧል። ጥያቄው ግን አዲስ አበባን የትኛው አማራጭ ይበጃታል የሚለው ነው። ቪዲዮ እንደተመለከታችሁት ሐሳባችሁን በኮሜንት አጋሩን። አርቲስት ጎሳዬ ተስፋዬ ምን ገጠመው ተመልክተን እንመለስ። ተወዳጁ ድምጻዊ ጎሳዬ ተስፋዬ ባጋጠመው ድንገተኛ ህመም በዊልቸር ወደ ሀገሩ መመለሱን በራሱ የማህበራዊ ትስስር ገጽ በሆነው በፌስቡክ ይፋ አድርጓል። በኢትዮጵያ የሙዚቃ ታሪክ የራሱን አሻራ ማኖር የቻለው እጅግ በጣም ተወዳጁ ድምጻዊ ጎሳዬ ተስፋዬ በእንግሊዝ ሀገር የነበረውን የሙዚቃ ኮንሰርት ካጠናቀቀ በኋላ ባጋጠመው ድንገተኛ ህመም በከፍተኛ ህመም ሆኖ በምትመለከቱት መልኩ በዊልቸር ወደ ሀገሩ መመለሱን ይፋ አድርጓል። ጎሳዬ ተስፋዬ እንግዲህ መታመሙ እንዲሁም ደግሞ የምትመለከቱና በርካቶችን ያስደነገጠውን ከአንድ የአየር መንገድ ሰራተኛ ጋር የተነሳውን እንዲሁም ደግሞ ዊልቸር ላይ ቁጭ ብሎ የሚታይበትን ምስል ካጋራ በኋላ በአድናቂዎቹ በኩል ከፍተኛ የሆነ መደናገጥ ተፈጥሮ እንዲሁም ደግሞ መታመሙንም ጭምር በራሱ የማህበራዊ ትስስር ገጽ በሆነው በራሱ የፌስቡክ ገጽ ነው ይፋ ያደረገው። ስለ ህመሙ እንዲሁም ደግሞ አሁን ላይ ስላለበት ሁኔታ በግልጽ ባይናገርም እንኳን በከፍተኛ ህመም ውስጥ ሆኖ ወደ ሀገሩ መመለሱ ነው እየተናገረ የሚገኘው። ድምጻዊውን ጨርሶ እንዲምረው መልካም ምኞቴ ነው። እናንተ መልካም ምኞታችሁን መመኘት ትችላላችሁ። ቪዲዮ እንደተመለከታችሁት ነው ድምጻዊ ጎሳዬ ተስፋዬ ውጭ ሀገር ነበርና ባጋጠመው ህመም ድንገተኛ ህመም ወደ ሀገሩ ተመልሷል። እስቲ ሁላችሁም ኮሜንት ላይ የገባችሁ የማረጃ ያላችሁ ጻፉለት፣ ሀሳባችሁን በኮሜንት አጋሩ። ለዛሬ ይዤላችሁ የመጣሁት አዲስና ወቅታዊ መረጃ ይህን ይመስላል። በቀጣይ መረጃ እስከምንገናኝ ይችላል ያረጃል የዓለም ዝና